በጣም አንደኛ ነው። በጣም ነው የሚጣፍጠው የምር። ወይኔ በጣም ነው የተመቸኝ። ቤተሰቦች ይህንን ቪዲዮ እስከ መጨረሻው በማየት ላይክ በማድረግ ለብዙ ሰው እንዲደርስልኝ አድርጉልኝ። በእናታችሁ በቃ ለብዙ ሰው እንዲደርስ አድርጉልኝ። ቻናሌ በጣም እየሞተ ነው የምር። አሁን የለቀኩት ቪዲዮ ትንሽ በመታየቱ ያው ደህና ነው እየተስተካከለ ነው፣ ግን በጣም የሆነ አንዳንድ ትልቅ አደጋ ላይ ሊወርድ ነበር የምር። እናንተ ደግሞ ይህን ቪዲዮ እስከ መጨረሻው በማየት ላይክ በማድረግ አበረታቱኝ። በቃ የእናንተ ብርታት እፈልጋለሁ ማለት ነው። እናንተ እንድታበረታቱኝ እፈልጋለሁ። ከጎን የሆናችሁ አይዞ በርታ እያላችሁ ለምታበረታቱኝ በጣም አመሰግናለሁ። በጣም አመሰግናለሁ። ቴንኪው ብያለሁ። እናንተ ደግሞ ያው እንድታበረታቱኝ እፈልጋለሁ ማለት ነው። እናንተ ማበረታቱኝ። ለዚህም ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ላይክ በማድረግ እንድታበረታቱኝ ይጋብዛለሁ። ሁላችሁም ወዳችኋለሁ። አመሰግናለሁ። ዛሬ ወጣ ነው እየሰራ ነው ድንች ወጥ ነው ማለት ነው። አብረን የምንቀምሰው ይሆናል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንግዲህ እንደምታዩት ቤቱ በቃ በጣም የሚያስጠላ ነው። አሁን ከዚህ ወደዚህ እንቀይረዋለን ማለት ነው። እና እንዴት ያምራል፣ ያበደ ነው። እና እንዲህ አድርጌ ፈርሼ ቤቴን ወደ ቀጣይ ክፍል ገባለሁ። በምታዩት መልኩ እዚህ ጋር ደግሞ እንደምታዩት እቃዬን ፏፏ እያደረኩኝ እያጠብኩኝ ነው ማለት ነው። እንግዲህ እንደምታዩኛው ያው ለእናንተ አጠር ላድርገው ብዬ ነው። እና በምታዩት መልኩ እንግዲህ በዚህ መልኩ እቃዬን ፏ እያደረኩኝ እያጠብኩኝ፣ አቤት ግን ሙያ እኮ በቃ ተማርኩኝ ማለት ነው። በቃ ምንም ማድረግ ስለማልችል በቃ ግዴታዬን ተማርኩት ሙያ ነው የምላችሁ። በቃ አሁን ለምጃለሁ። በቃ ሙያም ምንም እኔን መቅጠር የምትፈልጉ ካላችሁ መቅጠር ትችላላችሁ። ሙያ አለኝ እንዳታስቡ በቃ። እና በምታዩት መልኩ እንግዲህ ድስቲቱ ያው መታጠብ ስላለባት ፏ አድርጌ በምታዩት መልኩ እያጠብኳት ነው ማለት ነው። እንግዲህ ይህን ቪዲዮ እስከ መጨረሻው በማየት ላይክ በማድረግ እንድታበረታቱኝ ይጋብዛለሁኝ። እና በምታዩት መልኩ እንግዲህ እቃችንን አጥበን እንጨርስ ይሆናል። እና በምታዩት መልኩ እቃችንን አጥበን ጨርሰናል ማለት ነው። ወደ ቀጣዩ ክፍል ስንገባ ሽንኩርት እንልጣለን። በቃ ዛሬ አሪፍ ወጥ ነው የምንሰራው። ሽንኩርት እንልጣለን። በነገራችን ላይ ምን ወጥ ትወዳላችሁ? ምሳሌ በቃ በጣም አብዝታችሁ በብዛት የምትጠቀሙት ምንድን ወጥ ነው? እኔ በቃ ድንች ወጥ በጣም ይመቸኛል። በጣም እወዳለሁ። በቃ እንደ ድንች ወጥ የምወደው ነገር የለኝም። ሁልጊዜ ብበላ ድንች ወጥ በጣም ይመቸኛል። ክክም በጣም እወዳለሁኝ። እነዚህ በቃ ምሳ ብበላ ምንም አይደብሩም። በቃ አሪፍ ነገር ናቸው እና ፍሬሽ ነው፣ ደስ ይላል ማለት ነው። እና በምታዩት መልኩ እንግዲህ ሽንኩርታችንን እየከተፍን ነው ማለት ነው። ቤተሰቦች ያው ላይክ ማድረጋችሁ እንዳትረሱ፣ ላይክ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ አድርጉ። ቤተሰቦች እይተው ቪዲዮውንም እስከመጨረሻው ማየታችሁን አትርሱ። ያው እንግዲህ በምታዩት መልኩ እንግዲህ እኔም ሽንኩርቴን እየከታተፍኩት ነው፣ እያደቀቅኩት ነው። አልሰማሁትም በቃ እና አደቃቅቀዋለሁ ማለት ነው። እንግዲህ በምታዩት መልኩ ቤተሰብ ከዛ ሽንኩርታችንን ድስታችን ላይ እንጨምርና ድስቱን እንጥደዋለን። ከዛ ድስቱ እስከሚበስል ቲማቲማችንን እንቀጠቅጣለን ማለት ነው። እንግዲህ ቲማቲማችንን ከከተፍን በኋላ በዚህ መልኩ እንግዲህ እየቀጠቀጥነው ነው። በደንብ መቀጥቀጥ አለበት ለአምስት ቀን። ቲማቲማችንን ቀጥቅጠን ወደ መጨረሱ ደርሰናል። እንግዲህ በዚህ መልኩ ቲማቲማችንን እናደርግና ሽንኩርታችን ጋር አብረን እናቁላለዋለን ማለት ነው። አይደል እንዴ? ዋሻው እንዴ? በዚህ መልኩ እንግዲህ በምታዩት መልኩ አሪፍ አድርገን እያቁላለው ነው። በርበሬ ዘይታችንን አሁን እናደርጋለን ማለት ነው። ያው ስላፈጠንኩት ትንሽ ዘይት ያረኩኝ ይመስላችኋል፣ ግን ብዙ ዘይት ነው የማደርገው።
እና በምታዩት መልኩ ሽንኩርታችን እስከሚበስል አቁላልተን በዘይቱ ጋር ከዛ በርበሬያችንን አደረግን። በደንብ እሽት እናደርገዋለን እንዳያቃጥል በርበሬው ማለት ነው። ውሃ እያደረግን እሽት እናደርገዋለን። ከዛ ያው አሁን እንግዲህ የቀረን ምንድነው ድንች መላጥ። አሁን ድንቻችንን በዚህ መልኩ እንግዲህ መላጥ ጀምረናል። ድንቻችን እንግዲህ በምታዩት መልኩ እየላጥን ነው። ልጠን ስንጨርስ በደንብ አድርገን እናጥበዋለን ማለት ነው። ልጠን ከጨረስን በኋላ እንግዲህ በምታዩት መልኩ እንደዚህ እያደረጋችሁ ፋርጋችሁ ታጥቡና ያው ቆሻሻዎቹ ምናምን ታላቃላችሁ በእንትኗ ማለት ነው። ያለውን ነገር ያው እንደዛ አድርጋችሁ ፏፏ ታደርግና ወደ ቀጣው ክፍል እንገባለን ማለት ነው። ያው እንደዚህ እናስተካክልና ቆሻሻዎቹን ያሉትን ቆሻሻ ወጣ ወጣ አድርገን ከዛ ያው ወደ መከታተፉ እንገባለን ማለት ነው። እና በምታዩት መልኩ እንግዲህ እንትናችንን ካጠብን በኋላ ያው እንከትፋታለን። ፋርገን መከተፍ ድስታችንን በመሃል እንዳትይዝብን ቂጧ እናማስልና ወደ ቀጣው እንገባለን። ከዛ እቃችንን አንጥተን እንትናችን ማድረጊያ በምታዩት መልኩ እንግዲህ መከተፍ ጀመርን ማለት ነው። በቢላው እንደዚህ ከተፍ ከተፍ ታደርጉትና ከዛ እንትኗን ትጠቀማላችሁ ማለት ነው። እንደዚህ እያደረጋችሁ በቃ በምታዩት መልኩ እንግዲህ ከትፈን ጨርሰናል ማለት ነው ቤተሰብ። ከዛ ውስጣችንን ከፈትናት ምርጥ ሆና እየተበሰለች ነው። ከዛ ድንቻችንን እንጨምርባታለን ማለት ነው። ያው ድንቹ አሪፍ ድንች በደንብ አድርገን ከታትፈናታ እንግዲህ በምታዩት መልኩ ጨመርናት። እንግዲህ አሪፍ ሆኖልናል። እቃችንን እናጥባጥብና እናስቀምጣለን ማለት ነው። ወደ ነበረበት አድርገን እናስቀምጣቸዋለን ማለት ነው። ከዛ ትንሽ ሳይበዛ ሽሮ እናደርጋለን። ትንሽ በትንሿ ከነዚህ አድርገን በትንሿ እንትን ወፈር እንድንልን በጣም እንዳይቀጥል ማለት ነው። አሁን በርበሬ ውድ ስለሆነ ትንሽ ሽሮ እናደርግና በቃ ፏ እናረጋታለን ማለት ነው። ስለሚያቃጥል በጣም ያቃጥላልና መዝረት ምናምን ስላለው ነው ፈራም አደርገው። በምታዩት መልኩ ካማሰልን በኋላ መልሰን እስኪ ደግሞ እናያታለን። መብሰላና መብሰላ ቸክ አደረግናት። አሪፍ ናት። ከዛ ጨው እናደርጋለን ማለት ነው። አሁን ቀመስ ነው ማለት ነው። ስንቀምሰው ያበደ ነው። በጣም ይጣፍጣል ማለት በጣም ተመቸኝ። በቃ እምለው ቅጡ ጠፋኝ። ከዛ ትንሽ እንጀራ አንጥተን እንቀምሰዋለን ማለት ነው። በቃ በእንጀራ ደግሞ ጣዕሙን እንቀምሰዋለን።
እንደዚህ አድርገን እንጀራችንን አውጥተን ወጥ አድርገን እንቀምሳታለን ማለት ነው። መጣፈጥና ለማጣፈጧን አይደል እንዴ ግዴታ ነው። በቃ እናንተም እኔ መቅመስ ስላለብን እንቀመሳለን ማለት ነው አብረን። እስኪ አሁን እንየው። በጣም አንደኛ ነው። በጣም ነው የሚጣፍጠው የምር። ወይኔ በጣም ነው የተመቸኝ እና በጣም ይጣፍጣል። በቃ አሪፍ ነው። እና ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንድታበረታቱኝ ፈልጋለሁ። ከጎን የሆናችሁም ለምታበረታቱኝ እጅግ በጣም አመሰግናለሁ። ሁላችሁንም ወዳችኋለሁ። ሰላም ቆዩልኝ። ሰላማችሁ በያላችሁበት ብዝት ይበል።